በሳምንቱ መጨረሻ በተካሄደ የገቢ ማሰባሰቢያ ላይ ንግግር ያደረጉት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ተተኪያቸው ዶናልድ ትራምፕ የሚያስገነቧቸውን የታይታ ፕሮጀክቶች በማንሳት ከከንቱ ሲሉ ዘለፉ። ባይደን በቅዳሜ ዕለቱ የዲሞክራቲክ ፓርቲ ዝግጅት ንግግራቸው ፕሬዝዳንት ትራምፕ በዋይት ሃውስ የግብር አዳራሽ ለመገንባት እንዲሁም የዋሽንግተንን አንጸባራዊ የውሃ ገንዳ ለማደስ የያዙትን ዕቅድ አጣጥለዋል። ቢቢሲ የባይደንን ንግግር በተመለከተ ከዋይት ሃውስ አስተያየት ለማግኘት ጥያቄ አቅርቧል። ፕሬዝዳንት ትራምፕ የቀድሞ መሪ በስልጣን ላይ ሳሉ የፈጸሟቸውን ተግባራት በተደጋጋሚ ተችተዋል። ባይደንም ተመሳሳይ ምላሽ ሰጥተዋል። ይሁን እንጂ ባይደን 10 ደቂቃ በቆየው የቅዳሜ ዕለቱ ንግግራቸው ያሰሙት ትችት ከምንጊዜውም የበለጠ ጠንካራ ነበር። የታይታ ፕሮጀክቶቹ ብቻ አይደሉም። የግብር አዳራሽ ለመስራት የዋይት ሃውስ የቀኝ ክንፍን ማፍረሱ፣ በኬኔዲ ሴንተር ሕንፃ ላይ የገዛ ራሱን ለማክበር ስሙን ማስቀመጡ፣ አንጸባራቂውን የውሃ ገንዳ ለመጠገን የራሱን የውሃ ገንዳ ሰው መቅጠሩ ጭምር ነው ብለዋል። ውይ እንዴት ያለው ከንቱ ሰው ነው ሲሉም አክለዋል። ባይደን በንግግራቸው የጠቀሱት ፕሬዝዳንት ትራምፕ በጆን ኤፍ ኬኔዲ ሴንተር ፎር ፐርፎርሚንግ አርትስ ሕንፃ የፊት ገጽ ላይ ስማቸውን ለማስፈር ያደረጉትን ሙከራ ነው። ፕሬዝዳንቱ ስማቸውን አስፈው የነበረ ቢሆንም ፍርድ ቤት እንዲወርድ ትዕዛዝ አስተላልፏል። ፕሬዝዳንቱ $400 ሚሊዮን የሚያወጣውን የግብር አዳራሽ ለመገንባት ሲሉ የቤተ መንግሥቱ የቀኝ ክንፍ እንዲፈርስ በማድረጋቸው የሚቀርብባቸውን ወቀሳ ሲከላከሉ ቆይተዋል። ግንባታው የአገር ደህንነት እና የመንግሥት እንግዳዎችን ለማስተናገድ አስፈላጊ እንደሆነ ተናግረዋል። በሌላ ዜና በፊት ፕሬዝዳንት ትራምፕ በኢራን ጥያቄ መሠረት ነገ ዶሃ ውስጥ ንግግር ይደረጋል አሉ። የአሜሪካ እና ኢራን ባለሥልጣናት ነገ ኳታር ውስጥ ለድርድር እንደሚገናኙ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ትራምፕ በትሩዝ ሶሻል ማኅበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ከኢራን ስብሰባ እንዲደረግ ጠይቃለች። ነገ ዶሃ ውስጥ ይካሄዳል ብለዋል። የአሜሪካው ፕሬዝዳንት ነገ ማክሰኞ ይካሄዳል ስላሉ ስብሰባ ተጨማሪ ማብራሪያ አልሰጡም። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ግን ዋነኞቹ የአሜሪካ ተደራዳሪዎች ጃሬድ ኩሽነር እና ስቲቭ ዊትኮፍ በዚህ ሳምንት ዶሃ ውስጥ የሚካሄድ የከፍተኛ ባለሥልጣናት ስብሰባ ላይ ለመሳተፍ ወደ ዶሃ እንደሚበሩ ለፎክስ ኒውስ ተናግረዋል። ከዚህ የከፍተኛ ባለሥልጣናት ስብሰባ ጎን ለጎን የቴክኒካል ንግግር እንደሚካሄድም አክለዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ግን ዛሬ በሰጡት አስተያየት ሁለቱ አገራት በዚህ ሳምንት ቴክኒካዊ ንግግር ለማድረግ ዕቅድ ይዘዋል መባሉን አስተባብለው ነበር። የኢራን ቴክኒካዊ ድርድር ቡድን ኃላፊ የሆኑት ጋሪባባዲ የሌላኛውን ወገን ግዴታዎች አፈጻጸም መከታተልን ጨምሮ ከኳታር ጋር የሚደረጉት ምክክሮች ቢቀጥሉም የሥራ ቡድኖቹ ቴክኒካዊ ንግግር ዶሃ ውስጥ ይካሄዳል በሚል በአንዳንድ መገናኛ ብዙሃን የተሰራጨው ዘገባ ግን የተረጋገጠ አይደለም ብለዋል። የኢራኑ ባለሥልጣን ይህንን ከማለታቸው አስቀድሞ የተወሰኑ መገናኛ ብዙሃን ስማቸው ያልተጠቀሰ የአሜሪካ ባለሥልጣናትን ዋቢ በማድረግ ቴህራን እና ዋሽንግተን የሚፈጽሟቸውን የአጸፋ ጥቃቶች ለማቆም እና ድርድሩ ለመቀጠል መስማማታቸውን ዘግበው ነበር። የአሜሪካዎቹ የዜና ምንጮች ሲኤንኤን እና አክሲዮስ ደግሞ የቴክኒካዊ ድርድሩ ቀጣይ ክፍል ነገ ማክሰኞ ኳታር ውስጥ እንደሚካሄድ አስነብበው ነበር። እነዚህ ዘገባዎች የወጡት አሜሪካ እና ኢራን አንዳቸው ሌላኛቸው የተኩስ አቁም ስምምነቱን እንደጣሱ በመግለጽ ክስ ሲያሰሙ ከቆዩ በኋላ ነው። ባለፉት ቀናት በሆርሙዝ ወሽመጥ ውስጥ እና በዙሪያው በርካታ ጥቃቶች ተፈጽመዋል።